ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አንዲት ክርስቲያን ወገናችን እዚህ ጋር ጥያቄ ትጠይቃለች፣ እንመልስላት። ሙስሊሞች በትህትና መልሱልኝ፣ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጀነት መሆናቸውን እንዴት አወቃችሁ? ይሄ ጥያቄ በርካታ ክርስቲያኖች ጥያቄ ነው። እንዲሁም ሰባኪዎቻቸውን ተሰሟቸው ከሆነ ወዴት እንደሚሄድ ሙሐመድ አያውቅም፣ እናንተንም ወዴት እንደምትሄዱ በቀጣዩ ዓለም የጀነት የሆነ የጀሃነም አያውቅም የሚሏቸው ነው። ዛሬ መልሱን አዳምጡ። ነቢዩ ሰለላሁ ዐለይሂ ወሰለም ወዴት እንደሚሄዱ በደንብ ያውቃሉ። አምላክ አላህ ሱብሓነሁ ወተዓላ ነግሯቸዋል፣ ራሳቸው ነግረውናል። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ወዴት እንደሚሄዱ ሲናገሩ ምን አሉ? አነ አወሉ መን የድኹሉል ጀና የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የሚገባው እኔ ነኝ ብለው ተናግረዋል። ያ ብቻ አይደለም፣ የትንሣኤ ቀን መጀመሪያ ገነትን ማስከፍታት እኔ ነኝ ብለው ቃል በቃል ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም آتي إلى باب الجنة يوم القيامة فأستفتح له فيقول الخازن من أنت؟ فأقول أنا محمد فيقول أمرت أن لا أفتح الجنة إلا بك يا محمد ثم يفتح له ثم يكون أول من يدخل الجنة عليه الصلاة والسلام. نبي صلى الله عليه وسلم من هذا الحديث لا يتنسى كان ودا جنة بر أني هيدا له ينالو يجنة بر أني أسكفتها له بلو قال بقال تناقروا የገነት ጠባቂ መልአክም ማን አንተ ብሎ ይጠይቃል። እኔ ሙሐመድ ነኝ እለዋለሁ። ከዛም መልአኩ ምን ይላል? ሙሐመድ ሆይ ከአንተ በፊት ለሌላ ለማንም ለአንድም ሰው እንዳልከፍት ታዝዤ አንተን እስክትመጣ እየጠበቅኩ ነው ይላቸዋል። ከዛም ይከፍታል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ገነትን የሚያስከፍቱት እርሳቸው ናቸው። ያለ እርሳቸው ገነት አትከፈትም። ቃል በቃል ይሄን ተናግረዋል። የመጀመሪያ ገነት ገቢም እርሳቸው እንደሆኑ ተናግረዋል። ስለ እናንተ እስከተባለ የመጀመሪያዎቹ ትውልዶች የገነት ገቢኛ እንደሆነም ነግረውናል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ነሕኑ አልአኺሩን አሳቢቁን አሉ። እኛ ኋለኞቹና ፊተኞቹ ነን አሉ። ምን ማለት ነው? ወደዚህ ዓለም በመምጣት ኋለኞቹ ነን እኛ አሉ። ገብታችኋል አይደል? ከሁሉም ትውልድ አልፏል። ከኛ በፊት የአብርሃም፣ የኢስሐቅ፣ የያዕቆብ፣ የመሲሁ የነ ሙሴ ትውልዶች አልፈዋል። በቀጣዩ ዓለም ደግሞ ፊተኞች ነን አሉ። ከነዚህ ካለፉት ትውልዶች ሁሉ መጀመሪያ ገነት የምንገባው የኔ ትውልዶች ናቸው ብሎ ነግረውናል። ገብታችኋል? ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ይህ በጥቅል የተናገሩት ነው። በተናጥላ ከሌ ገነትና ከሌ ገነት ነህ እያሉ የነገሯቸው በርካታ ሰሃቦች አሏቸው። አቡበክር ፊል ጀና፣ ዑመር ፊል ጀና፣ ዑስማን ፊል ጀና፣ ዓሊ ፊል ጀና፣ ጦልሓ ፊል ጀና፣ እንዲህ እያሉ ቢላል ፊል ጀና أبو عبيدة بن الجراح في الجنة، عبد الرحمن بن عوف في الجنة، سعد في الجنة، وسعيد في الجنة، عبد الرحمن بن عوف في الجنة. እነዚህ ሁሉ አከለ ገነትን ይሄ ገነት ነው እያሉ በምድር ላይ ያሉ በህይወት እያሉ ያበሰሯቸው ናቸው። ስለዚህ ለተናጥል ወዴት እንደሚሄዱ ትውልዶቻቸው በደንብ አድርገው ያውቁ ነበር። ለናሙናነት ያክል የተናገሯቸው አሉ። በጥቅልም እንዲሁ ወዴትና መቼ እንደምንገባ ገነት የነገሩን ሁሉ አለ። ቅድም እንደነገርኳችሁ ማለት ነው። ይህ ነው። ሌላው የትንሣኤ ቀን የትንሣኤ ቀን የገነት ሰዎች ወደ ገነት ግቡ ከተባሉ በኋላ ሆነ ገነትን ሄደው የሚያስከፍትላቸው ነብይ ይፈልጋሉ። ሙስሊሞች አማኞች ገነት ዝም ብሎ ዘው ተብሎ የሚገባበት ዓለም ስላልሆነ ማለት ነው። ከዚያ አዳምን ይጠይቁታል፣ አንተ ገነትን አስከፍትልን ብለው ወደ ኑህ ጋር ይልካቸዋል። ከዚያ ኑህ ወደ አብርሃም ጋር፣ አብርሃም ወደ ሙሴ ጋር፣ ሙሴ ወደ መሲሁ ጋር ይልካቸዋል። መሲሁ ቃል በቃል ምን ይላል? ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ይላቸዋል። ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ፣ እርሱ ነው ገነትን የሚያስከፍተው ይላቸዋል። ትውልድ ሁሉ እንዳለ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ይመጣሉ። ነብዩ ሰለላሁ ዐለይሂ ወሰለም ሂደው ገነትን ያስከፍቱላቸዋል። መጀመሪያ እርሳቸውና የእርሳቸው ተከታዮች ትውልዶቻቸው ይገባሉ። ከዚያ ሁሉም ነብያት እርሱና ካመኑለት ከትውልዶቹ እነዛን እየያዘ ወደ ገነት ይገባል ማለት ነው። ይህን ይመስላል። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።